ለመልእክተኛው ግን አቀባበል 5 ዓመት ማካገለገልክ ቀሪውን ደግሞ ፊቱና አንተን ናፍቀዋል እኔን ሰልችተዋል ስለዚህ እኔ ሸፈን ደብቁት ማለት ነው እሺ ሰይፉ እኔ ሸፈን የሆነ ጡጦ መሰል ሙሉ ስምህ ስነ ጊዮርጊስ እሸቱ ነው አዎ የባህር ዳር ልጅ ነህ የባህር ዳር ልጅ አዎ ኳስ ተጫዋችም ነህ ነበርኩ አሁን የገባኝ ይሄ መቆም የሌለበት እንደው ኳሱ ላይ ነበር መጠንከር የነበረብህ ይሄ ተጫዋች ማገዝ ትችል ነበር መርዳት ትችል ነበር ውስጡ ላይ ብዙ ነገሮች አሉ አይደል ሰፊ አንዳንድ ነገሮች እንደዚህ አይገለጹም በደንብ በአንዳንድ ምክንያቶች ነው ያቆምከው ተሰብረህ ነው አይደል ምክንያቱም እዛ ፎቶ ላይ እንደማየው እኮ እንዲያቆ አረስ ነገር ግን ስሜት በጣም ደምኛል የአርሰናል ተጫዋቾች ደቃቅ አይደሉም ደካንታን ስንት ቁጥር ላይ ነው ዝም ብዬ ተክለ ሰውነትን ሳይው አማካኝ ወይም ደግሞ አጥቂ ጓንት ለብሶ አጥቂ ያለ ሳይሆን ለመልእክተኛው ግን አቀባበል ተርቢያዎች መጨረሴ ነውና ምን ተሰማኝ መሰላችሁ እኛ ባንሰጥ እንኳን የሚሰጡ ሰዎችን ማበረታታት አለብን ምንድነው አይታችሁታል በሰሞኑ ተፈጥሮ የነበረው ውዝግብና ባላደራውን በጣም ለጋስ ሰው የብዙ ሰውን ባመጥረግ የሚችል ሰው ለብዙ ሰው መድረስ የሚችለው ሰው በቃ አስወጣ ነው በእኛ እዚህ ሶሻል ሚዲያ ላይ ያለን ሰዎች እጣት መቀሰር ስለምንወድ ማለት ነው አንሰማም አንረዳም የማንንም ነገር አናዳምጥም ግን በቃ ትንሽ በደረሰችን ኢንፎርሜሽን ሰው ላይ ጣታችንን እንቀስራለን ይሄ ባህል አለብንና በጣም ነው ያዘንኩት አሁን መልእክተኛውን ደግሞ ዛሬ አያችሁት የባለፈው ኢሹ አይታችሁታል ባላደራውንም መልእክተኛውን የነበሩበት ኢሹ እንዲህ ራሱን እንዲያሳይ ፎርስ አደረገው ለምን ራሱን ወጥቶ ዲፌንድ ማድረግ አልቻለም ስለማናየው በመልክ ስለማናቀው ይሄ ነው ብለን መፍረድ ስለማንችል መልእክተኛው አይታወቅም ነበር አሁን ላይ ግን በቃ ራሱን እንዲያሳይ እኛንን ፎርስ ያደረግነው ይሄ ማለት ሶሻል ላይፉ ላይ ልጁን በደንብ አቢዩዝ ያደርገዋል ምክንያቱም በቃ ማንኛውም ሰው ሄዶ ከስር የትኛውም ቦታ ላይ ቢገኝ እርዳኝ አግዘኝ ገንዘብ ስጠኝ ሁሉም ነው የሚያስቸግረው እና መልእክተኛው ይሄ በስውር የመርዳት የእግዚአብሔርን ዓላማ የማስፈጸም ነፃነቱን ነፍገነዋል በእኛ እዚህ ሶሻል ሚዲያ ላይ ባለን ሰዎች ጣት በመቀሰር ይሄ የደቦ ፍርድ አለብን መልእክተኛውን ሳይሆን አታክ የምናደርገው የሚረዱትን ሰዎች ነው እየጎዳን የነበረው መርዳት ባንችል እኛ ያንን ደግነት እንኳን ልባችን ባይኖረው ሰው ለሰው እንቅፋት ባንሆን እነሱ ቢሰሩት እግዚአብሔር ዓላማ ቢታይ እግዚአብሔር ቢመሰገንበት በእነሱ ስራ ውስጥና መልእክተኛው ዛሬ ራሱን በማሳየቱ ምንም ማለት ተጎጂ ነው ብዙ ነገሩን አፌክት ያደርገዋል አትሊስት ከዚህ በኋላ አሁን እስካሁን ከተፈጠረው ተምረ ከዚህ በኋላ የሚመጡትን ሁሉ የሚያሉትን ደግሶች ሳናስቀይም መርዳት እንኳን ደግ መሆን እንኳን ባንችል እነሱን እንኳን ስራቸውን እንዲሰሩ በሰላም ብንቷቸው እና ኑሯቸው እንዲኖሩ በመፈቅድ በቃኝ ሲል ለሱ የሚሆን መልእክት የለ በቃ ለሱ የሚሆን መልእክት የለ እንደ ሰው ሁላችንም በጣም ተጎድተናል እሱም እኔ የኔ ስሜት ስላለው እሱም በተመሳሳይ ይኖረዋል ብዬ ስላሰብኩ የምር ነው ልቤ የተሰበረው ሳይፉ በቃ ለአመታት ነው ይሄንን ነገር ቀንከሌት ይያለን ይሞከር ነው ምን ችለው እኔ አገሬን ወዳለሁ በቻልኩት መጠን ለሀገሬም ለሰውም በቻልኩት መጠን ሞክር ገባክ እና በድንገት ያው ሁሉ ነገር ተረስቶ ባንድ ጀንበር በቃ ቀማኛ ሆኜ ምናምን ነው ድንገት ያየሁት ራሴንና በጣም ነው የሚያስደነግጠው ሳይፉ እና የሱ ፊሊንግ ይገባኛል ግን እንደኔ እኔ አነሳሴ ይሄንን ነገር ስጀምር ሰዎችን ሊያስቆሙኝ አይደለም በቃ የተነሳውት
ለእግዚአብሔሩ ብለን ነው አይደል? ለሀገራችን ብለን ነው፣ ለሰው ብለን ነው። በቃ ያንን ነገር ካሰብክ እዚህ ጋር ነው የሚያበቃው። የሰው ትችት ምናምን ሊያስቆም አይገባው። አለቀ። እኔ እንደኔ በግሌ እስከቻልኩት መጠን እግዚአብሔር በረዳኝ መጠን እንዳልኩ ደካማ ነኝ፣ ነገ መሆኑን አላቅም። አሁን ላይ ግን የሚሰማኝ ይሄንን ስራ ይሄንን ሆናለሁ ብዬ ጀመርኩበት ቦታ አለ። ያንን ለማድረስ ነው የምሰራው። ምናልባት አሁን ፊትህን ስትገልጥና ለሰው ስትተዋወቅ በቃኝ ብለህ እንደሱ ማቆም ይወሰንክ ነበር ይመስለኝ። በጭራሽ ሰይፍ። ዋው ይሄ በጣም አስተሳሽ ነው። ቀጥላለሁ። ቲክቶክ አዋርድ ላይ እጩ ነህ። ምን ነው? አይ እኔ ብዙም እንትን ማግኘት አልፈልግም ሰይፌ። ምንም እንደውም እኔ እዚህ ሽልማቶች ላይ ምናምን እንደው ቢነሳ ይሻለኛል ስሙ ምናምን። በግሌ ይሄ የምትሰራው ነገር እንዳልኩ ከእንትን ጋር ነው ብለን ቅድም አወራን አይደል? ባላደራው ለምሳሌ ራሱን ከውድድሩ አግልሏል መሰለኝ። የዛ ነገር ስለሰማሁ ነው። አላውቅም። ያንተ ሀሳብ ምንድን ነው? ውድድሩ ላይ መቀጠል ነው? በውድድሩ ራስን እንግዲህ ጥሩ ሰርተሃልና እንሸልምህ እየተባልክ ነው። ይህ ሽልማት እንግዲህ አይመለከተኝም አልፈልገውም ነው እያልክ ያለው ግልጽ አይደል? እንደዛ ሳይሆን ግን አሁን ሰው የፈለገውን ነገር ያድርግ። በቃ የተመቸውን ነገር ሰርቷል፣ ጥሩ ነገር አድርጓል ለኔ ብሎ ያሰበውን ነገር ይምረጥ። የሰው ምርጫ ነው። እኔ በግሌ ግን እኔ አሁን ያን ያህል የሚያስወድ ስራ ሰርቻለሁ ብዬ ስለማላምን ምረጡኝ ብዬ እዚህ እንትን ማለቴ አግባብ አይደለም ነው በእኔ እንጂ ከፈለጉ ያስገቡኝ፣ ከፈለጉ ትሪብር ብዙም አይበቃኝም አይበቃኝም ያደርጋላችሁ እናንተ። እንግዲህ ቲክቶክ ላይ ጥሩ የሚሰሩትን ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተህ እንደሆነ ከጾታዊ አንጻር ወይ ደግሞ ከንግግር አንጻር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆመው ነጋቸው ምን ሊሆን እንደሚችል አልገመቱም። ነገ የምትሰደብበትን፣ ነገ የምትወቀስበትን፣ ከትልቅ ማዕረግ የምታንስበትን መጥፎ ነገር ዛሬ ላይ ማድረግ ማለት ነው። እነዛን እንግዲህ ገሸሽ ያደረግን እንደናንተ አይነት ጥሩ የሚሰሩትን ደግሞ ወደፊት እናመጣ በስነ ምግባር ጥሩ የሆኑ ሰዎች እናፈራለን። አለበለዚያ በአነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛ የሚመስለው እሱ ነው። ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ በእኛ በኩል እኛ ኢንዶርስ አድርገነዋል። ባላደራው እናንተን መሸለም ጥሩዎችን ማብዛት ነው አይደለም እንዴ? ዋሻው